በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአምን ወተማሐፀን ክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስምዔ ማርያም ጽዮን ለዓለመ ዓለም ነአኩተከ እግዚኦ ንሴብሐከ ንባርከከ እግዚኦ ነተአመነከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ ንሰግድ ለከ ኦ ዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሰ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩላ ዘነፍስ ወነጽየውዐከ በከመ መሃረነ ቅዱስ ወልድከ እንዘ ይብል አንትሙሰ ሶበ ትጼልዩ ከመዝ በሉ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምነ ናስተበኩዐኪ እማሮዬ ነአዊ ተማሄፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማኅበረነ ዮም ድንግል ባርኪ ወትቤ ማርያም ተአብዮ ነፍሴ ለእግዚአብሔር ወተታሐሰይ መንፈሴ በአምላኪ ወመድኃኒየ እስመሬ ሕማማ ላመቱ ናሆም ኢዝየሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወቅዱስ ስሙ ወሳይሉ ለትውልደ ትውልድ ለእለ ይፈርህዎ ገብረ ኃይለ ምድራይቱ ወዘረዎሙ ለእለ ይአብዩ ህሊና ልቦሙ ወነሰቶሙ ለኃያላን እመናብርቲሆሙ አዕበዮሙ ለትሑታን ወአጽገቦሙ በረከቱ ለርሁባን ወፈነዎሙ ወራቆሙ ለብዑላን ወተወክፎ ለእስራኤል ኩሌሆ ተዘከረ ሳሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ማርያም ንጽሕት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለወልደ ሰብ ሰአሊ ለነ ኀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት መኑ ጽያና አፈ ውዳሴኪ ዘአረረ ወመኑ ዘጸግበ ገቢሮ ድራረ ተአምረኪ ህብስተ ወስብሐተኪ መዓረ ረሲ ሊተ ንባቤ ውስተ አፈ ኩሉ ሶከረ ዘይፌውስ ደዌ ወያነጽህ ኖረ እማምላክ ወላዲተ አምላክ ለቅዱስ ኤፍሬም ለቅዱስ ያሬድ ለአባ ሕርያቆስ ለአባ ጊዮርጊስ ምስጢሩን ጥበቡን እንዲገልጥላቸው ያማለርሽ እኛንም አማልጅን ከልጅሽ ከወዳጅ ከማንያንም የቸርነቱን ስራ እንዲሰራልን ያረፈ ህሊና ያረፈ አይምሮ ያለኝ ይበቃኛል ብሎ አመስግኖ የሚኖር ሃይማኖታዊ ህሊና መንፈሳዊ ልቡና እንዲያድለን አማልጅን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ስለ እናትህ ስለ ቅድስት ድንግል ማርያም ሳያርፉ ሳያንቀላፉ ስለሚያገለግሉ ቅዱሳን መላእክት ታርደው ነደው ተገፈው ተገርፈው ተርበው ተጠምተው በምድር ስላገለገሉ ጻድቃን ሰማዕታት ቅዱሳን ስትል ጩኸታችንን ስማ፣ ልመናችንን አዳምጥ፣ እንባችንን አብስ። ለሀገራችን ለህዝባችን ለቤተሰባችን እውነተኛውን ሰላምህን ስጠን። ከእናትህ እቅፍ ከመስቀልህ ስር ከመላእክት ጥበቃ አትለየን። ነበሩ ከመባል ሰውረን። ከቀናች ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አታፈናቅለል፣ ከማተባችን አትንቀለል። በሃይማኖት አጽናን፣ በምግባር አጽናን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ የታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ምስጢሩን ጥበቡን ይግለጥልን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማየት ወተጸዳል ኩሎ ጊዜ ዘውእቱ ብርሃኑ ለዓለም ፋናው የዘወትር የሆነ ብርሃንን የወሰንሽ ተቋመ ወርቅ አንቺ ነሽ አለ። ይህስ እንደምን ነው ቢሉ ጌታ ሙሴን ወተገብራ ለመክሊተ ወርቅ ተቋመ ብሎታል። ግበራ ሲል ነው። ወትቀብአ በደመ ፒሳ እንዲል ቅብአ ሲል መሬት አንተ ወተገብ ውስተ መሬት ባለ ጊዜ ግብአ ማለት እንደሆነ አንድ መክሊተ ወርቅ በሀገራችን 1728 ወቄት ወርቅ ነው። ያንን ተቋም አድርገ ስራው ከፍ ብለ አንድ መሸቢያ ቃተህ ተወው። ከፍ ብለ 2 መሸቢያ 6 አይጹቅ አብጅለት ስረወጥ አድርግለት። በስረወጡ የተመላው ዘይት 6ቱን አይጹቅ እንዲመላቸው ነው። ፍንግል ብሎ እንዳይወርቅ እንደ ጽዋ እግር አብጅለት። 7 ምንባረ ፈትል ማፈኛ መኮስተሪያ አድርግለት ብሎታል። ምሳሌ ነው። ተቋም የዘመን መሸቢያ አንድ መሸቢያ የዘመን አበው ነው። በዘመን አበው ምክር እዝናት ተግሳጽ ተደርጓል። የአባት ለልጅ የሚያልፍ ሆኗል። መፍለጥ መቁረጥ አልተደረገም። መጻሕፍት አልተጻፉም ነው። ከፍ ብለህ አንድ መሸቢያ ቃተ 2ኛ መሸቢያ አድርግለት አለ። የዘመነ መሳፍንት የዘመነ ነገሥት ነው።
በዘመነ መሳፍንት መፍለጥ መቁረጥ ተደርጓል፣ መጻሕፍት ተጽፈዋል። በዘመነ ነገሥት ሁሉም ተደርጓል። እንደ ዘመነ አበው ምክር፣ እዝናት፣ ተግሳጽ ተደርጓል። የአባት ለልጅ እንዳልፍ ሆኗል። መፍለጥ መቁረጥ ተደርጓል። መጻሕፍት ተጽፈዋል ነው። 6 አይጹቅ የመጻሕፍት ምሳሌ፣ 5ቱ መጻሕፍተ ሙሴ፣ 6ኛ መጽሐፈ ነቢያት ነው። ስረወጥ የወንጌል እስመ ሳብአይ ንባቡ ለእግዚአብሔር እንዲል በስረወጡ የሞላው የተቀዳው 6ቱን አይጹቅ እንዲገልጣቸው ወንጌልንም ሳይዝ የሚተረጉም የለምና ነው። ብርሃኑ የመምህራን የሥላሴ ብርሃኑ 6ቱን አይጹቅ እንዲገልጣቸው መምህራንም መጻሕፍትን ያልተመለሰውን መልሰው ያልተመሰለውን መስለው በምስጢር ይገልጧቸዋልና ነው። አንድም 6 አይጹቅ የ6 አይጹቅ የምእመናን ስረወጥ የጌታ በስረወጥ የተሞላው የተቀዳው ዘይት 6ቱን አይጹቅ እንዲመላቸው ጌታም ዘይት የመንፈስ ቅዱስ ጌታም የባሕርይ ሕይወቱ መንፈስ ቅዱስን በምእመናን የማሳደሩ ምሳሌ ነው። አንድም ተቋም የእመቤታችን 7ቱ የፍጹም ንጽሕናዋ ቅድስናዋ ክብሯ ምሳሌ እስመ ሁልቆ ሳብዕ ፍጹም ውእቱ በሃበ ዕብራውያን እንዲል ነው። ምንባረ ፈትል ምንባር የማሕፀኗ ፈትል የትስብእት ማፈኛ መኮስተሪያ የማኅተመ ድንግልናዋ ምሳሌ ነው። አንድም ይህን በሱባኤ ቢገቡት 49 ይሆናል። እመቤታችንም ጌታን ከወለደች በኋላ በዛ ዓለም የኖረችው 49 ዘመን ይሆናል ነው። ቢገቡት ማለት ለማስረዳት ያህል ቢደምሩት ማለት ነው። ቢያባዙት እንደማለት ነው። 7 በ7 ሲባዛ 49 ነው ማለት ነው። እመቤታችን ጌታን ከወለደች በኋላ በዚህ ዓለም የኖረችው 49 ዓመት ነው ማለት ነው። አንድም ተቋም የዘመን 7ቱ አይጹቅ የ7 ዕለታት ስረወጥ የዕለተ ረቡዕ በዘይት የፀሐይ የጨረቃ የከዋክብት በዕለተ ረቡዕ የተፈጠሩ ፀሐይ ጨረቃ ከዋክብት ወዲህ 3ቱን ዕለታት ወዲያ 3ቱን ዕለታት ማብራታቸውን መናገር ነው ማለት ምን ማለት ነው? ረቡዕ መሃል ላይ ነው ያለው። ወደኋላ እሁድ፣ ሰኞ፣ ማክሰኞ አለ። ወደፊት ደግሞ ሐሙስ፣ አርብ፣ ቅዳሜ አለ። በነገራችን ላይ በስርዓተ ቤተ ክርስቲያን ቅዳሴ በማይቀደስበት ቦታ አንዳንድ ቦታ እሁድ ብቻ የሚቀደስበት ቦታ አለ። ዘወትር የማይቀደስበት ማለት ነው። በሳምንት አንድ ቀን የሚቀደስበት። አሁን ለምሳሌ ሰኞ የተወለደ ልጅ፣ ማክሰኞ የተወለደ ልጅ፣ እሁድ የተወለደ ልጅ እሁድ ዕለት ይነሳል። ወደኋላ ከረቡዕ ወደኋላ ባለው ማለት ነው። ከረቡዕ ወደኋላ ደግሞ የተወለደ ልጅ ለምሳሌ ሰኞ፣ ማክሰኞ፣ ረቡዕ የተወለደ ልጅ ወደኋላ ላለው። ሐሙስ፣ አርብ፣ ቅዳሜ የተወለደ ልጅ ደግሞ ወደፊት ባለው እሁድ ክርስትና ይነሳል። አባቶቻችን ታዲያ ለየችግሮቻችን ሁሉ መፍትሄ ያስቀምጠዋል። ይህን የመሰለ የተዋበ በዘመን የማይሻር ጊዜን የሚያስረጅ እንጂ ጊዜ የማያስረጀው ዘመንን የሚለውጥ እንጂ ዘመን የማይለውጠው ስርዓት የሰሩልን አባቶቻችንን እንዲያውም በድጋሚ በሆነ በረከታቸው ይድረሰን ነው። ሌላ ነገር አንልም። እሺ ቀጥል። ብርሃን ዘእም ብርሃን ዘአልቦ ጥንት ከእውነተኛ ብርሃን የተገኘ ብርሃን አምላክ ዘእም አምላክ ዘበአማን ከእውነተኛ የባሕርይ አምላክ የተገኘ የባሕርይ አምላክ ዘተሰባ እምኔኪ ዘእንበለ ውላጤ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ እለ ንነብር ውስተ ጽልመት ወጽላልወተ ሞት ሰው በመሆኑ በድንቁርና በጨለማ ላለነው ዕውቀትን በድንቁርና በጨለማ ላለነው ዕውቀትን ሰጠን። ሞትን በመፍራት አንድ ገጽ በማለት ሞት ባመጣው ምስል ሞትን በመፍራት ለነበርን ለኛ ክርስቶስ ተወለደልን፣ ወንጌል ተሰበከልን። አንድም በሞተ ነፍስ ላለን ስሬት፣ በድንቁርና ላለን ዕውቀት፣ በክህደት ላለን ሃይማኖት፣ በኃጢአት ላለን ስሬት ተነገረልን፣ ተገኘል፣ ተሰጠን። ዋርታ እገሪነ ውስተ ፍኖተ ሰላም ውስተ ፍኖተ ሰላም ወደ ወንጌሉ እግረ ልቡናችን አቃናልን። ተስኢነን ኃይለ ወንጌል ዘበሰላም እንዲል በምስጢረ ጥበቡ ቅዱስ
በምስጢረ ጥበቡ ቅዱስ መንፈስ ቅዱስ በገለጠው በረቀቀ ሰው በመሆኑ ምስጢር በምስጢረ ስጋዌ እግረ ልቦናችን ወደ ወንጌሉ አቃናልን። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት እግረ ልቦናችን ወደ ወንጌሉ ካቃናልን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳል ለምኝልን። አይምሮውን ልቦን በልቦናችን ሳይብን አሳድሪብን። አንበው እስቲ አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፍህመ እሳት ፍህምነት ያለው እሳትን የወሰንሽ ማዕጠንተ ወርቅ አንቺ ነሽ አለ። ጥንተ ነገር ይህስ እንደምን ነው ቢሉ ጌታ ሙሴን ሸምሸር ሰጢን ከሚባል እንጨት 2 ክንድ ከስንዝር ቆርጣ አምጥተህ ክንድ ከስንዝሩን ትተህ ክንድ ሙሉን ፈልፍለው ወርቁን እንደ ቅጠል አሳስተህ ውስጡን ለብጠው 2 መሎጊያ አብጅለት 3 አቅርንት አውጣለት ፍሙን አምርተህ ስሂን ሰንድሮስ የሚባል ዕጣን አለ። ያንን አዋህደህ ፈጥነህ ድፋው። ለጊዜው ወርቁን እንዳያቃጥለው እንዳያጠፋው ነው። ፍጻሜው ግን የቅዱሳን የጸሎታቸው ምሳሌ ነውና ፈጥኖ የሚያደርግ የቅዱሳን የጸሎታቸው ምሳሌ ነውና ነው። ይህም ምሳሌ ነው። ማዕጠንት የእመቤታችን ነው። ወርቅ የንጽህናዋ የቅድስናዋ እሳት የመለኮት ዕጣን የትስብእት 2 መሎጊያ የመንፈስ ቅዱስ 2 አቅርንት የፍቅረ ቢጽና የፍቅረ እግዚአብሔር አንድም የሥጋው የደሙ ምሳሌ 2 መሎጊያ የመንፈስ ቅዱስ የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና ነው። እሳት የመለኮት ዕጣን የትስብእት ይሄ ግን ምሳሌ ዘያጽጽ ነው። ምሳሌ ዘያጽጽ ነው። እሺ ቡሩክ ዘነስአ መቅደስ ቡሩክ አብ ከአብርሃም ባህሪ የነሳሽ አብርሃምን መቅደስ አለው ማኅደረ እግዚአብሔር ነውና ወአስተፍሳይከ በኃይልከ ተረፈ መቅደስከ እንዲል። አንድም ቡሩክ አሮን ከቤተ መቅደስ ይዞሽ የወጣ ማዕጠንተ ወርቅ አንቺ ነሽ አለ። ይህስ እንደምን ነው ቢሉ እስራኤልን አባር ቸነፈር የሚፈጃጀው ሆነ። እነሱም ተሰብስበው ሄደው ከኛ ጥፋት ኃጢአት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን አሉት። ወደ እግዚአብሔር ቢያመለክት ወንድምህ ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጸልይላቸው ብሎታል። ሂዶ ነገረው። ወነሳ ኤፉደ ቅኔሁ ለጸሎት ይላል። ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ሕያዋኑን በአንድ ወገን ሕሙማኑን በአንድ ወገን ሕያዋኑን በአንድ ወገን አድርጎ ይጸልይላቸው ጨመረ። አይሰአ መዓተ ወከተረ መቅሰፍተ ወፈለጠ ፍኖተ ማእከለ ሕያዋን ወሕሙማን ይላል ነው። ደዌው ከሕሙማኑ የሚርቅ ወደ ሕያዋኑ የማይናኝ ሆኗል ነው። ቀድሞ የአባት ለልጅ ያልፍ ነበር። ከመቤታችን በኋላ የአባት ለልጅ የማያልፍ ሆኗልና እንዲህ አለ ነው። አንድም ቡሩክ ዘካርያስ ከቤተ መቅደስ ይዞሽ ወጣ። አንድም ቡሩክ ዮሴፍ ከቤተ መቅደስ የተረከበሽ ማዕጠንተ ወርቅ አንቺ ነሽ አለ። አንድም ቡሩክ ወልድ በቤተ መቅደስ አግኝቶ ስጋሽን የተዋሃደ ማዕጠንተ ወርቅ አንቺ ነሽ አለ። ዘይሰሪ ኃጢአተ ወይ ደመስስ ጌጋየ የጋጉን ጥቃቅኑን ኃጢአት ይቅር የሚል ዝውእቱ ዘእግዚአብሔር ቃል ዘተሰባ ምኔኪ ዛእረገ ለአቡሁ ርሶ ዕጣነ ወመሥዋዕተ ስሙረ ተረጎመው። ይኸውም ራሱን ለአባይቱ ያማረ የተወደደ መሥዋዕት አድርጎ ያቀረበ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ የተዋሃደ የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ወአንከረ አብ እምዝንቱ መሥዋዕት እንዲል ነው። ሰአሊ ለነ ቅድስት ራሱን የተወደደ መሥዋዕት አድርጎ ካቀረበ ለአባቱ ካቀረበ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ልቦውን በልቡናችን ሳይብን አሳድሪብን። ተፈሲ ኦ ማርያም ርግብ ሰናይ ዘወለድኪ ለነ ዘእግዚአብሔር ቃለ የአብ አካላዊ ቃልን የወለድሽልን መልካሟ ርግብ እመቤታችን ደስ ይበልሽ ደስታ ይገባሻል አለ። በሱ ርግብነት የእሷን ርግብነት መናገር ነው። የርግብናቱ ርግብ እንዲሉ ነው። አንድም በደብተራ ኦሪት ቀያሃን አርጋብ፣ ጸሊማን አርጋብ፣ ኮሳኩሳን አርጋብ አሉ። ጻዕዳ ርግብም አለ። ሌዋዊ ነው። ጻዕዳ ርግብን
የደብተራ ኦሪትን አውታር ይበጥስብኛል ብሎ በዘንግ መጥቶ ገድሎታል ነው። አርጋብ የተባሉ ነቢያት ካህናት ናቸው። ቀያሃን አላቸው ደማቸውን ያፈሳሉና፣ ጸይማን አላቸው መከራቸው ጽኑ ነውና፣ ኮሳኩሳን አላቸው በተስፋ ኗሪዎች ናቸውና። ጻዕዳ ርግብ የተባለ ጌታ ነው። ወልድ ሆይ ጻዕዳ በመለኮቱ ወቀይ በትስቤቱ እንድል ነው። ሌዋዊ አውታረ ደብተራ ኦሪትን ይበጥስብኛል ይቆርጥብኛል ብሎ በዘንግ መጥቶ እንደገደለው ጸሐፍት ሌዋዊ ጸሐፍት ፈሪሳውያን ናቸው። ጸሐፍት ፈሪሳውያንም አሌለክሙ ጸሐፍት ፈሪሳውያን እለትበሉ አብያተ መበለታት ባነሆ ጸሎትክሙ እያለ ቢገስጻቸው ቢዘልፋቸው ጸልተው ተመቂተው ጸልፍተው ገርፈው ሰቅለው ገለውታልና ነው። እሺ አንድም ርግበኑ አንቺ ነሽ አለ። ያቺ ሐጸ ማይ አይህ ነትገ ማይ አይ ስትል ቆጽለ ዘይትን በአፏ ይዛ እንደተገኘች አንቺም ሐጸ ማይ ኃጢአት ነትገ ማይ ኃጢአት ስትል ጌታን ጸንሳ ተገኝታለችና። አንድም ርግበ ዳዊት ርግበ ሰሎሞን አንቺ ነሽ አለ። ዳዊት ሰሎሞን ስለ እመቤታችን ሲናገሩ ርግቤ ርግቤ ይሉ ነበርና። አንቲ ውእቱ ጽዬ መዓዛ ሰናይ ጽዬ እሷ መዓዛ ልጇ ነው። አንድም ዘመዓዛ ሰናይ ጽዬም መዓዛም እሷ ናት። ንጽህናዋ ቅድስናዋ የተወደደላት ሲል ነው ጽዬ። እሺ እንተ ሰረጸትም ሱረ እሴይ ከዳዊት ስር ከዳዊት ባህሪ የተገኘ ስሩ መገናኛ ነው። ወደ ላይ ቢያዩ አብርሃም ይስሐቅ፣ ወደ ታች ቢያዩ ዳዊት መገናኛው እሴይ ነው። እሺ ሰአሊ ለነ ቅድስት ጽዬ መዓዛ ርግብ ጻዕዳ ከተባለ ልጅሽ ስርጉት በቅድስና ጽኒት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። አንበበ ውስጤ በትረ አሮንን ተሰረጸት ዘእንበለ ተክል ወኢሰቀይዋ ማየ ሳይተክሏት በቅላ ውሃ ሳያጠጧት አብባ ለምልማ አፍርታ የተገኘች የአሮን በትር ነበረች። ከማሃ አንቲኒ ኦ ወላዲተ ክርስቶስ አምላክነ ዘበአማን ዘእንበለ ዘር መጻ ወአድኀነነ ያለ ወንድ ዘር ሊያድነን የመጣ የባሕርይ አምላክ ኢየሱስ ክርስቶስን የወለድሽ እመቤታችን አንቲኒ ከመሃ አንቺም እንደሷ ነሽ አለ። አንጻር ነው። ይህስ እንደምን ነው ቢሉ መሳፍንቱ መኳንንቱ ደቂቀ ሮቤል በሙሴ ካህናቱ ደቂቀ ቆሬ በአሮን በጥላትነት ተነሱባቸው። የአንድ ሰው ልጆች ክህነት ከምስፍና አንድ አድርገው ይዘው ሹመት በተርታ ስጋ በገበታ እንዲሉ እኛስ በተራችን መሾም አይገባንም? እኛስ አባታችን ሌዊ አልወለደንምን? ብለው ተመካክረዋል። ካህናት ፈሊጠኞች ናቸውና እኛ በሙሴ ዳኝነት የአሮንን ክህነት ገንዘብ እናድርግ፣ እናንተ በእኛ ዳኝነት የሙሴን ምስፍና ገንዘብ ታደርጋላችሁ ብለው መክረዋቸዋል። ከሙሴ ዘንድ ሄደው እኛ አባታችን ሌዊ አይወልደንምን? የአባታችን የሌዊ ሹመትስ አይገባንምን? ሹመት በተርታ ስጋ በገበታ እንዲሉ እኛስ በተራችን መሾም አይገባንምን? አሉት። ሙሴም አባታችሁ ሹመት ይገባችኋል፣ አባታችሁ ሌዊም ይወልዳችኋል። ነገር ግን እሱ ከእግዚአብሔር አግኝቶ ተሹሞታል፣ እናንተም ከእግዚአብሔር አግኝታችሁ ተሾሙት አላቸው። ይህማ ማዳላት አይደለም ብለው ትልልቅ ማይጠንት አስበጅተው ልብሰ ተክህኖውን ለብሰው ብዙ ዕጣን አስገብተው ቤተ መቅደስ ገብተው ማጠን ጀመሩ። ጢሰ ቅታሬው ልብሰ ተክህኖውን ሳይነካ ሰውነታቸው እንደተለበለበ ግንድ አደረጋቸው። አንድም እሳት ከሰማይ ወርዳ በልታቸዋለች። ቆሬ ቁጥሩ ከካህናት ወገን ሲሆን ምክር ለማጽናት እኛ ጸንተናል እናንተም ጽኑ ለማለት ሲሄድ መሬት ተከፍታ ውጣዋለች፣ ወደ ሲኦል ወርዷል ነው። ሙሴ ወዳው እግዚአብሔርም ሙሴን ሰውነ ማይጠንቱ ማፈሻ ማጠኛ ይሁን ልብሰ ተክህኖው በተአምራት የከበረ ነውና ከደብተራ ኦሪት አስገብተህ አኑረው፣ እነሱም በለበሱት ልብስ እየጠቀለል ቅበራቸው ብሎታል ነው። ደቂቀ ሮቤልንም መሬት ተከፍታ ወጣቸዋለች። የቀሩት እስራኤል ናቸው።
እነዚህ እኩሌቶች ቤተሰቦቻችንም መሬት ተከፍቶ እንዲውጣቸው እኩሌቶቹን እሳት ከሰማይ ወርዶ እንዲበላቸው የሚያደርጉ እነዚህ ሁለቱ ሙሴና አሮን አይደሉምን? ጧት ማታ የተደረገውን ወደ እግዚአብሔር እያመለከቱ ብለው ድንጋያቸውን ይዘው ሊወግራቸው ሄዱ። ሙሴና አሮን ተሯርጦ ከደብተራ ኦሪት ገቡ። ጌታ በደመና ጋርዶ አድኗቸዋል። ይህስ አምላካችን ነው ይጣላናል ብለው ትተዋቸው ሄደዋል። ወዳው እግዚአብሔር አሮንን እስከ መቼ ድረስ እንዲሆነ ትኖራለህ? ከነገደ ሌዊ የተወለዱትን ብትራቸውን ሰብስበህ በቀዳማይ ሰዓተ ሌሊት ይዘህ ገብተህ ስትጸልይበት እደር። ጧት በቀዳማይ ሰዓተ ሌሊት አውጣው ብሎታል። በዛ ላይ ምልክት አሳያለሁ ብሎታል። ሰብስቦ ይዞ ገብቶ ሲጸልይ በቀዳማይ ሰዓተ ሌሊት ይዞ ገብቶ ሲጸልይበት አድሮ ጧት በቀዳማይ ሰዓተ መዓልት ሲያወጣው የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት አብባ ለምልማ አፍርታ ተገኝታለች። እንዲሁም እመቤታችን ቤተ መቅደስ በገባች በ12 ዓመቷ ፍሬ ሕይወት ጌታን አስገኝታለችና እንዲህ አለ። ሰአሊ ለነ ቅድስት ፍሬ ሕይወት ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና ጽኒት በድንግልና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በልቡናችን ሳይብን አሳድሪብን። ለኪ ደሉ ዘእም ኩሎሙ ቅዱሳን ትስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር እመቤታችን ከቅዱሳን ሁሉ ከቅዱሳን ይልቅ ትለምኝልን ዘንድ ልትለምኝልን ይገባል። አንቲ ተአቢ እምሊቃነ ጳጳሳት ምን ነው በሹመት በማዕረግ ያሉ ሊቃነ ጳጳሳት አይለምኑልህም ትይኝ እንደሆነ አንቲ ተአቢ ሊቃነ ጳጳሳት ከሊቃነ ጳጳሳትማ አንቺ ትበልጫለሽ። ወፈድፋዴ ተከብሪ እምነቢያት ምን ነው ትንቢት የተናገሩ ነቢያት አይጸልዩልህም ትይኝ እንደሆነ አንቲ ተአቢ ነቢያት ከነቢያት አንቺ ትበልጫለሽና። አንቲ ተአቢም ሊቃነ ጳጳሳት ሐዋርያት አይጸልዩልህም ትይኝ እንደሆነ ከሐዋርያት አንቺ ትበልጫለሽና። ወፈድፋደ ተከብሪ እምነቢያት ሰባርዲት አይጸልዩልህም ትይኝ እንደሆነ ከሰባርዲትም አንቺ ትበልጫለሽ። ብኪ ግርማ ራእይ ዘይአቢም ግርማ ሱራፌል ወኪሩቤል ጸወርተ መንበሩ ኪሩቤል አጠንተ መንበሩ ሱራፌል አይጸልዩልህም ትይኝ እንደሆነ ከሱራፌል ከኪሩቤል ይልቅ የመፈራት የመወደድ የባለሟልነት ግርማ ሀብት መፈራት መወደድ ባለሟልነት አለሽ አለ። መፈራት በአይሁድ በአጋንንት በመናፍቃን ዘንድ፣ መወደድ በደቂቀ አዳም በመላእክት ዘንድ፣ ባለሟልነት በስላሴ ዘንድ ነው። የትራይ ግርማ ርኤቱ ለኤልያብ እንድል ነው። እሺ አንቲ በአማን ምካዘ መድነ እንዲያው በዚህ ላይ ይህስ እንዲህ ምን አሰኘሽ? ዘመድ ከዘመዱ አይደለምን? አንቺ የባህሪያችን መመኪያ ነሽ። አንቺ ጸልይ፣ በእውነት አንቺ ለምኝልን። የባህሪያችን መመኪያ አንቺ ነሽ ነው እንጂ። እሺ ወሰአሊት ሕይወተ ለነፍሳቲነ ለሰውነታችን ድህነትን የምትለምኝልን። ሰአሊ ለነ ሀበ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አንድም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውን ምሕረቱን ያደርግልን ዘንድ ለምኝልን። ያጽንአነ በርትዕት ሃይማኖት ውስተ አሚነ ዚያሁ ውስተ አሚነ ዚያሁ አንድነቱን ሶስትነቱን በማመን ላይ ስጋዊውን በማመን ያጸናን ዘንድ አንድም አንድነቱን ሶስትነቱን ስጋዊውን በማመን ላይ ስቅለቱን ሞቱን ትንሣኤውን እናምን ዘንድ አንድም ሃይማኖቴ ግብዝ አባቴ ታናሽ የሚል የለምና በእውነተኛው በሱ ሃይማኖት ያጸናን ዘንድ ይጸግወነ ሳህሎ ምህረቶ ይቅርታውን ቸርነቱን ያደርግልን ዘንድ ይሰጠን ዘንድ ይስረይ ኃጢአተነ በብዛ ምህረቱ በቸርነቱ ብዛት በይቅርታው ብዛት ኃጢአታችንን ይቅር ይለን ዘንድ። ሰአሊ ለነ ቅድስት ሰው ኃጢአቱ ከተሰረየለት ሌላ የሚሻው የለምና ጸጋስ ስርየተ ኃጢአት ኢቲ እንዲል ነው። በይቅርታው ብዛት ኃጢአታችንን ይቅርሳ ካለ ልጅሽ በቅድስና ያጌጥሽ በድንግልና የጸናሽ እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ለብዎውን በልቡናችን ሳይብን አሳድሪብን። ቅድስት አለ ጽንዕት ንጽሕት
ክብርት ልዩ ሲል ነው። ጽኔት አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አይቀርላቸውም። እሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድህረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድህረ ወሊድ ጽኔት ናትና ንጽሕትም አለ። ሌሎች ሴቶች ቢነጹ ከነቢብ ከገቢር ነው፣ ካሌዮ መንጻት አይቻላቸውም። እሷ ግን ካሌዮ ከነቢብ ከገቢር ንጽሕት ናትና። ወይ ረኩሰት እምዘፈጠራ ድንግል በሕሊና ወድንግል በሥጋ እንዲል ክብርትም አለ። ሌሎችን ሴቶች ብናከብራቸው ነቢያት ሐዋርያትን፣ ሰማዕታት ጻድቃን ሰማዕታትን፣ ጳጳሳት ሊቃነ ጳጳሳትን፣ ቀሳውስት ዲያቆናትን፣ መሳፍንት መኳንንት ነገሥታትን ወለዱ ብለን ነው። እሷን ግን እመ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነት ከድንግልና እመቤትነት ከግርድና እነዚህን መስተጻረራን አንድ አድርጋ የተገኘች ከእሷ በቀር ሌላ ሴት የለችምና። አይኑ አነ ያሉ እንደሆነ አይምሮውን ለቦውን ሳይብን አሳድሪብን። አልፋው አነው ያሉ እንደሆነ ለምኝልን። ልመናስ እንኳን በእሷ በጻድቃን በቅዱሳን የለባቸውም። በአንድ ጊዜ ልመናቸው ሁሉን ያስፈጽማሉ ይፈጸምላቸዋል። ጻድቃኒን ይረክቡ ኩሎ ዘሰአሉ በሃቲ ስእለቱ ይረክቡ ጻድቃኒን ይረክቡ ኩሎ ዘሰአሉ በሃቲ ስእለቶሙ እንዲል ነው። ይህን ተናግሮ ሲፈጽም በእጇ በያዘችው መስቀለ ብርሃን ባርካው ታርጋለች። እሱም ተባርኮ ወደ ቀደመ መካነ ግብሩ ይመለሳል ነው። ይቆየን።